ሰላም እንዴት ናችሁ? በዚህ ቪዲዮ ደግሞ ስለ ቴሌኮም ትራንስሚሽን በዝርዝር እናያለን። ከዚህ በፊት በለቀኳቸው ቪዲዮዎች ቤዚክ የሆኑ ቴሌኮሙኒኬሽን ኮንሴፕቶችን አይተናል። ስለ ሞጁሌሽን፣ መልቲፕሌክሲንግ፣ ዋይርለስ ኮሚኒኬሽን ምን እንደሆነ ወደኋላ ሄዳችሁ መመልከት ከፈለጋችሁ ከዚህ በፊት የለቀኳቸውን ቪዲዮዎች ማየት ትችላላችሁ። ጥያቄና አስተያየት ኮሜንት ካላችሁ ኮሜንት ላይ አስቀምጡልኝ። ስለ ትራንስሚሽን ዲፕሊ ከማየታችን በፊት የሚያስፈልጉንን ኪ ተርሞች ወርዶችን ዲፋይን እናድርግ። የተለያዩ የቴሌኮሙኒኬሽን ወርዶች አሉ፣ ተመሳሳይ ይመስላሉ። ሪል አፕሊኬሽን ላይ ግን የተለያየ ሚኒንግ ነው ያላቸው። በተለይ ትራንስሚሽን ላይ እነዚህን ወርዶች በአብዛኛው እንጠቀማለን ማለት ነው። ብዙ ጊዜ ፍሪኩዌንሲ ማለት ምን ማለት እንደሆነ፣ ባንድዊድዝ፣ ስፔክትረም፣ ዳታ ሬት፣ ቻነል ካፓሲቲ ስንል ምን እያልን እንደሆነ፣ ኮንጀስሽን፣ አቱኔሽን፣ ኖይዝ፣ አርኤስኤል፣ ሲግናል ቱ ኖይዝ፣ ኖይዝ ሬሽዮ፣ ቢት ሬት ኤረር፣ ሞጁሌሽን፣ ክሮስ ፖላራይዜሽን ምን እንደሆኑ በዝርዝር መጀመሪያ ኪ ተርሞቹን ዲፋይን እናደርጋለን ማለት ነው። ፍሪኩዌንሲ ማለት the number of cycles a waveform or oscillating electromagnetic signal per second ማለት ነው። በአንድ ሰከንድ ውስጥ አንድ ኤሌክትሮማግኔቲክ ዌቭ ወይም ሲግናል በአንድ ሰከንድ ውስጥ ምን ያክል ተመሳሳይ ካራክተሪስቲክስ ይኖረዋል፣ ምን ያክል አምፕሊቲዩዱ፣ ቮልቴጁ ምን ያክል ተደጋጋሚ በአንድ ሰከንድ ውስጥ ምን ያክል ተመሳሳይ ካራክተሪስቲክስ ኤክስፔሪንስ ያደርጋል ለማለት ነው። ለምሳሌ 7 ጊጋሄርዝ ስንል 7 ቢሊየን ሳይክል ፐር ሰከንድ ሪፒት ያደርጋል ማለት ነው። ስፔክትረም ስንል ደግሞ ለኮሙኒኬሽን አቬይሌብል የሆነው ልንጠቀመው የምንችለው አቬይሌብል የሆነው ፍሪኩዌንሲው ነው ስፔክትረም የምንለው። ለምሳሌ ከ0 እስከ 10 ጊጋሄርዝ ካል ከ0 እስከ 10 ጊጋሄርዝ እንደፈለግን ዲዛይን አድርገን መጠቀም እንችላለን ማለት ነው። ያ ስፔክትረም አቬይሌብል ነው ለኛ ማለት ነው። ቤዝድ ኦን ዲፔንድ ሊያደርግ ይችላል ላይሰንስ ላይ ግን አቬይሌብል የሆነው ሪሶርስ ስፔክትረም የምንለው ወይም የተፈቀደልን ማለት ነው። ባንድዊድዝ ስንል ደግሞ ዊድዙን ነው። ለምሳሌ ከ7 ጊጋሄርዝ እስከ 7.1 ጊጋሄርዝ ካል ባንድዊድዙ 100 ሜጋሄርዝ ነው የሚሆነው ዊድዟ ማለት ነው። በዛች መካከል ያለችው ሬንጇ ዊድዟ ባንድዊድዝ እንላታለን። ባንድዊድዝ አንዳንድ ጊዜ ኔትወርኪንግ ላይ የተለየ ሚኒንግ ሊኖረው ይችላል። ፍሪኩዌንሲ ባንድዊድዝ ስንል ራዲዮ ፍሪኩዌንሲ ራዲዮ ኮሚኒኬሽን ላይ ወይም በአብዛኛው ቴሌኮሙኒኬሽን ላይ እችኛውን ዊድዟን ነው ፍሪኩዌንሲ ዊድዟን ነው ሜንሽን እያደረግን ያለ ነው። በሜጋ ሄርዝ ነው ሜጀር የምናደርጋት። ኔትወርኪንግ ላይ ግን ባንድዊድዝ ስንል ዳታ ሬቱን ወይም ካፓሲቲውን ሜጀር ለማድረግ ነው። ኔትወርኪንግ ባንድዊድዝ ኮመን ሪፈርስ ቱ ዘ ማክሲመም ዳታ ኬሪንግ ካፓሲቲ ማለት ነው። ቢት ፐር ሰከንድ ነው ዩኒቱ ኔትወርኪንግ ላይ። ግር እንዳይላችሁ ቴሌኮሙኒኬሽን ላይ ባንድዊድዝ ስንል በሜጋ ሄርዝ የምንለካትን ወይም በሄርዝ የምትለካውን ፍሪኩዌንሲ ሬንጇን ነው ፍሪኩዌንሲ ዊድዟን ማለት ነው። ዳታ ኮሚኒኬሽን ላይ ግን ወይም ኔትወርኪንግ ላይ ቢት ፐር ሰከንድ ነው። የዛን ቻነል ካፓሲቲውን ነው ሜጀር የሚያደርግልን ማለት ነው። ይህንን ኤግዛምፕል ስናይ ስለ ፍሪኩዌንሲ ስለ ባንድዊድዝ ግልጽ እንዲሆንልን ለምሳሌ ፎርጅ ላይ በአንድ ስሪ 1800 ሜጋሄርዝ ላይ ያለን ኤግዛምፕል ስናይ ከ1710 ሜጋሄርዝ እስከ 1785 ሜጋሄርዝ ለአፕሊንክ ነው የሚውለው ወይም ከቢቲኤስ ከቴሌኮም ታወሮች ወደ ሴልፎን ወደ ስልኮች አቬይሌብል የሆነ ሪሶርስ ነው የምንጠቀመው ፍሪኩዌንሲ ሬንጅ ነው። ስለዚህ አፕሊንክ ስፔክትረሙ 75 ሜጋሄርዝ ነው ማለት ነው። እቺ 75 ሜጋሄርዝ ነች። ለዳውንሊንኳ ደግሞ ከ1805 ሜጋሄርዝ እስከ 1880 ሜጋሄርዝ 75 ሜጋሄርዝ እሱም ፍሪኩዌንሲ ስፔክትረም አለው ማለት ነው። ለአፕሊንኩ ለዳውንሊንኩ ስፔክትረም አለ። ከሴልፎን ወደ ታወር ከታወር ወደ ሴልፎን የምንጠቀመው የተለያየ ስፔክትረም አቬይሌብል አለ ማለት ነው። ስለዚህ ወርዶቹን ሞር ዲፌንስ እናደርጋቸው። the complete frequency range available to use is ስፔክትረም ነው። ዳውንሊንክ ስፔክትረም እና አፕሊንክ ስፔክትረም ይኖራል። ከዚህ ስፔክትረም ውስጥ ፖርሽኗን ለሆነ አንድ ሲግናል ትራንስሚት ለማድረግ የምንጠቀምባት ፖርሽኗ ቻነል ትባላለች። ለምሳሌ ከ1805 እስከ 1825 20 ሜጋሄርዝ አንድ ሲግናል ለአንድ ቻነል ስፔሲፋይ አድርገን እንጠቀማለን ማለት ነው። ቻነሉ ለአንድ ሲግናል ሌላውን 20 ሜጋሄርዝ ደግሞ ለሌላ
ቻነል 2 ቻነል 3 ቻነል 4 እያለ ይቀጥላል። ስለዚህ ቻነል የአቬይላብል ስፔክትረሙ ፖርሽኗ ነች፣ ሰም ፓርቷ ቻነል ትባላለች ማለት ነው። ፍሪኩዌንሲው ስፔሲፊክ ኦፕሬት የሚያደርግበት ሲግናሉ ነው። ቻነል ደግሞ ስፔሲፊክ ብሎክ ኦፍ ስፔክትረም አሎኬትድ ነው። ባንድዊድዝ ደግሞ ፍሪኩዌንሲ ዊድዝ ዋን ነው። ለምሳሌ እዚህ ቻነል ውስጥ ቻነል ዋን ላይ ከ1805 እስከ 1825 አንድ ቻነል 20 ሜጋሄርዝ ባንድዊድዙ ነው ማለት የቻነል ቱ ባንድዊድዙ 20 ሜጋሄርዝ ሶ ቻነል ራሱ ባንድዊድዝ ሊኖረው ይችላል ማለት ነው። ሌላው ኬተርም የሚያስፈልገን ስለ ትራንስሚሽን ስናወራ ስለ ካፓሲቲ፣ ስለ ስሩፑት፣ ዩቲላይዜሽን ስናወራ ወርዶቹ ምን እንደሆኑ ማወቅ አለብን። ቻነል የሚለውን አይተናል። ዲፋይንድ ፖርሽን ኦፍ ስፔክትረም ነው። ለምሳሌ ማይክሮዌቭ ኤግዛምፕል ላይ ራዲዮ ሜይ ቢ አሳይንድ 28 ሜጋሄርዝ ቻነል ዊዝን ላርጀር ፍሪኩዌንሲ ባንድ ማለት ነው። ከአቬይላብል ስፔክትረሙ ለማይክሮዌቭ ብሎ 28 ሜጋሄርዝ አሳይን ሊደረግ ይችላል ማለት ነው። ካፓሲቲ የምንለው ደግሞ ማክሲመም ትራፊክ ዘ ሊንክ ሲስተም ካን ሰፖርት አንደር ዲፋይንድ ኮንዲሽን ማለት ነው። ካፓሲቲ ሊንኩ ሰፖርት ማድረግ የሚችለው ካፓሲቲ ሰፖርት አንደር ዲፋይንድ ኮንዲሽን ማለት ነው፣ ትራፊኩ ነው። ስሩፑት ስንል ደግሞ አክቹዋል ዳታ ሰክሰስፉሊ ትራንስፈር ኦቨር ኤ ፒሪድ ኦፍ ታይም፣ በአንድ ጊዜ ሰክሰስፉሊ ትራንስፈር የሚሆነው ወደ ፖርቱ ወደ አውትፑት ፖርቱ አክቹዋሊ ትራንስፈር የሚሆነው አክቹዋል ዳታው ነው ስሩፑት የምንለው። ኤግዛምፕል 10 ጊጋቢት ፐር ሰከንድ ስንል ካፓሲቲው የቻነሉ ካፓሲቲ ወይም የሊንኩ ካፓሲቲ 10 ጊጋቢት ፐር ሰከንድ ከሆነ አክቹዋል ስሩፑቱ አክቹዋሊ ትራንስፈር የሆነው ዳታ 8 ጊጋቢት ፐር ሰከንድ ሊሆን ይችላል። ስለዚህ ስሩፑት ኢዝ ኖት ዘ ሴም አስ ካፓሲቲ። 10 ጊጋቢት ፐር ሰከንድ ሊንክ ካንከረንትሊ 2 ጊጋቢት ሊሆን ይችላል ስሩፑቱ። ስለዚህ ዩቲላይዜሽኑ ነው የሚወስነው ማለት ነው። ዩቲላይዜሽን የምንለው how much of the available capacity is being used። ለምሳሌ ሊንኩ 10 ጊጋቢት ፐር ሰከንድ ካፓሲቲ ካለው የተጠቀምነው ግን ወይም አክቹዋል ስሩፑት ዳታው 8 ጊጋቢት ፐር ሰከንድ ከሆነ 80% ብቻ ነው ያንን ቻናል የተጠቀምነው ማለት ነው። ዩቲላይዜሽኑ እንደዛ ነው የሚያሳየው ማለት ነው፣ በተጠቀምነው ስሩፑት ዳታ መሰረት ማለት ነው። ይሄ የሚነግረን ምንድነው? ምን ያክል አቬይላብል የሆነውን ካፓሲቲ ተጠቅመናል። አውቶማቲካሊ ኮንጀስትድ ማለት አይደለም ሙሉ ተጠቀምን ማለት ነው። እሱን ቀጣይ በዝርዝር እናያለን። ሶሬል ቴሌኮም ኤግዛምፕል ላይ ለምሳሌ ፒቲኤን ሊንክ 10 ጊጋቢት ፐር ሰከንድ ካፓሲቲ ሊኖረው ይችላል። ከረንት ትራፊኩ ግን 8 ጊጋቢት ሊሆን ይችላል፣ 8 ጊጋቢት ፐር ሰከንድ ሊሆን ይችላል። ዩቲላይዜሽኑ 80% ሊሆን ይችላል። ዩቲላይዝድ ነው 80%፣ ሃይሊ ነው ዩቲላይዝድ በት ኮንክሉድ ለማድረግ ግን ፓኬት ድሮፕ፣ ላተንሲ፣ ክዊስ የሚባሉ ወርዶች አሉ፣ ክራይቴሪያዎች አሉ። አንድ ሊንክ ኮንጀስትድ ነው፣ ፉሊ ዩቲላይዝድ ሆኗል፣ አፕግሬድ መሆን አለበት ምናምን የሚለውን ለመወሰን እነሱን ማየት አለብን። ቀጣይ እነዚህን ወርዶች እናያለን። ኮንጀንሽን የምንለው ትራፊክ ዲማንዱ ከሊንኩ ካፓሲቲ ቻነሉ ከሚችለው ካፓሲቲ በላይ ሲሆን ኮንጀንሽን ይፈጠራል። ፓኬት ድሮፕ ሊሆን ይችላል። ኮንጀንሽን ኦከርስ when traffic demand exceeds the available resource capacity causing packets to queue or delayed ፓኬቶች ዲሌይ እንዲሆኑ ወይም ድሮፕ እንዲሆኑ ያደርጋል ማለት ነው። ኮንጀንሽን ሲፈጠር ኮንጀንሽን የሚፈጠረው ደግሞ የቻነሉ ወይም የሊንኩ ካፓሲቲ አክቹዋል ካለው ትራፊክ ወይም ትራንስፈር ማድረግ ከፈለግነው ዳታ ሳይዝ ሲያንስ ማለት ነው። ሌላው ላተንሲ ነው። ይሄ ዲሌይ ነው ወይም ታይም ነው። ከአንድ ዳታ ከትራንስሚተሩ እስከ ሪሲቨሩ ሳይድ ዴሊቨር እስከሚሆን ድረስ የሚወስደው ታይም ነው። ታይም ሪኳየርድ ፎር ዳታ ቱ ትራቨል ፍሮም ሶርስ ቱ ዴስቲኔሽን ማለት ነው። ጂተሩ ደግሞ የተለያየ ፓኬቶች በተለያየ ዲሌይ ሲኖራቸው ቫሪዬሽን ኢን ፓኬት ዲሌይ ማለት ነው። አንድ ፓኬት የተወሰነ ፓኬት ይደርስና ሌላኛው ፓኬት ደግሞ ሲዘገይ ማለት ነው። ፉል ፓኬት ዴሊቨር ሁሉም ፓኬቶች አንዴ በርግጥ አይደርሱም፣ ግን ዲሌያቸው እየሰፋ ከሄደ ማተር ያደርጋል እሱም ማለት ነው። ትራንስሚሽን ሊንክ ካፓሲቲ ዩቲላይዜሽን ላይ ዲዛይን ላይ ማተር ያደርጋሉ እነዚህ ወርዶች። ፎር ኤግዛምፕል እንደዛ አይነት ዳታ ሊያጋጥመን ይችላል። ቲኤክስ ስሩፑቱ 8 ጊጋቢት ፐር ሰከንድ፣ አርኤክስ ስሩፑቱ ደግሞ 2 ጊጋቢት ፐር ሰከንድ፣ ዩቲላይዜሽኑ 80% ሊሆን ይችላል የትራንስሚሽን ፓርቱ። ሪሲቨር ፓርቱ ደግሞ 20% ዩቲላይዜሽን ሊሆን ይችላል። ይሄ ግን ቲኤክስ ዳይሬክሽኑ ማች ሞር ሃይሊ ሎድድ ነው። በት ሃይ ዩቲላይዜሽን ለማለት ግን
አውቶማቲካሊ ኮንጀንሽን ነው አለ ማለት ሃይሊ ዩቲላይዝድ ሆኗል ማለት አይደለም። 90% 95% ዩቲላይዝድ ሆኖ ድሮፕ ከሌለ ሌተንሲ ከሌለ ሃይሊ ዩቲላይዝድ ሆኗል፣ ግን ነሰሰሪ ኮንጀስትድ ነው ማለት አይደለም። 95% ዩቲላይዝድ ነው፣ ብዙ ፐርሰንት ዩቲላይዝድ ነው፣ ግን በተጨማሪ ፓኬት ድሮፕ ካለ ኢንክሪዝድ የሆነ ሌተንሲ ካለ ስትሮንግ ኤቪደንስ ሊሆን ይችላል ሊንኩ ኮንጀስትድ ሆኗል ብለን አፕግሬድ ለማድረግ ያንን ሊንክ ሪኮመንድ ለማድረግ ማለት ነው። ሌላው አቴኑዌሽን፣ ኖይዝ፣ ሲግናል ቱ ኖይዝ ሬሽዮ፣ ቢትሬት የሚባሉትን ወርዶችን ማወቅ አለብን። አቴኑዌሽን ማለት የሲግናሉ ፓወር ዱሪንግ ትራንስሚሽን እየቀነሰ ሲሄድ ነው። ፋይበር ሎስ ሊኖር ይችላል። ስፕላይስ ሲሆን ፋይበሩ ሎስ አለ፣ ኮኔክተር ሎስ፣ ኬብል ሎስ፣ ማይክሮዌቭ ፓዝ ሎስ፣ ሬን ፌዲንግ፣ በተለያየ ምክንያት ሲግናሉ ትራንስሚት በተደረገው ፓወር ሬሲቨሩ ጋር አይደርስም። አቴኑዌሽን እንላለን። ይህንን ሲግናል ቱ ኖይዝ ሬሽዮ ደግሞ ሪሌሽንሽፕ ቢተውን ዲዛይርድ ሲግናል ኤንድ ኖይዝ ማለት ነው። የምንፈልገው ሲግናል አለ፣ ኖይዝ አለ። ሃየር ሲግናል ቱ ኖይዝ ሬሽዮ ጀነራል ሚንስ ቤተር ሲግናል ማለት ነው። ምክንያቱም ሲግናሉ ከፍተኛ ከሆነ ሬሽዮ ጉድ ሲግናል ረሲቭ እናደርጋለን። ሲግናል ቱ ኖይዝ ሬሽዮ ሃይ ከሆነ ሲግናሉ ቆንጆ ነው ማለት ነው። ከኖይዙ አንጻር ረሲቭ የተደረገው ሲግናል። ቢትረር ነው ሌላው። ቢትረር ሬት ዘ ሬሽዮ ኦፍ ኢንኮሬክት ረሲቭድ ቢት ቱ ቶታል ረሲቭድ ቢትስ ማለት ነው። ይህም ቢትረር መቀነስ አለበት ማለት ነው። ቶታል ረሲቭ ካረግናቸው ቢት አንጻር ኢንኮሬክት ረሲቭ የምናደርጋቸው ቢቶች እየቀነሱ ነው መሄድ ያለባቸው። ካልሆነ አሁንም ትራንስሚሽን ሊንክ ዲዛይናችን ፕሮፐርሊ ሪቫይዝ ማድረግ ይፈልጋል ማለት ነው። ሬን ኤግዛምፕል ስናይ ዲደብሊውዲኤም አለ። ቀጣይ የምናየው ፋይበር አለ። ትራንስሚሽን ከአንድ ዲደብሊውዲኤም ኖድ ወደ ሌላ ዲደብሊውዲኤም ኖድ መሀል ፋይበር አለ። እዛ ፋይበር ላይ ሃይ ሎስ ሊኖር ይችላል። ረሲቭድ ፓወር ሊቀንስ ይችላል። ሲግናል ኳሊቲ ሊቀንስ ይችላል። ቢት ኤረር ሊጨምር ይችላል። እንደዛ አይነት ሪል ወርልድ ኤግዛምፕሎች አሉ ትራንስሚሽን ላይ ዲል ስናደርግ የምናያቸው ማለት ነው። ሌላው ማይክሮዌቭ አርኤስኤል እና ሬሲቭድ ሲግናል ኢንዲኬተር ነው። ሬሲቭድ ሲግናል ሌቭል ኢንዲኬተር አለ። አርኤስኤል ማለት ሬሲቭድ ሲግናል ሌቭል ማለት ነው። ከአንድ ኢንድ ያለው ማይክሮዌቭ ከሬሲቨሩ ኢንድ ያለው ማይክሮዌቭ ጋር የሚደርሰው ቮልቴጅ እና ከረንት ሌቭል ማለት ነው። በዴሲብል ነው የሚለካው። ለስ ኔጌቲቭ ነው። ብዙ ፖይንቶችን ለመቀነስ ነው ዴሲብል። ያው ተመሳሳይ ፓወር መለኪያ ዩኒት ነው። ሚኒ ዴሲብል አለ፣ ዴሲብል ዋት የምንለው አለ። እሱን በሪል ኤግዛምፕል እናየዋለን። ሌላው አርኤስኤስአይ ሬሲቭድ ሲግናል ስትሬንግዝ ኢንዲኬተር ማለት ነው። ሜጀርመንት ሪሌትድ ቱ ሬሲቭድ ሲግናል ሬዲዮ ነው። ኤግዛክት ኢምፕሊሜንቴሽን ዲፔንድ ኦን ኢኩፕመንቱ ላይ ይለያያል ማለት ነው። ለምሳሌ ማይክሮዌቭ ኤግዛምፕል ኖርማል ኮንዲሽኑ ላይ -45 ዴሲብል ቢሆን ሲግናል ቱ ኖይዝ ሬሽዮ ጉድ ሊሆን ይችላል። ቢት ሬቱ ሎው ሊሆን ይችላል፣ አሪፍ ሊሆን ይችላል። ግን ፌዲንግ ካለ በሬን ምክንያት በሎስ ምክንያት ሲግናል ቱ ኖይዝ ሬሽዮ ይቀንሳል። አርኤስኤሉ ይቀንሳል። ሬሲቭድ የምናደርገው ሲግናል ቢት ኤረሩ ይጨምራል። ራዲዮ ሜቴንድ ሞጁሌሽን ሙሉ ራሱ ሊቀያየር ይችላል ማለት ነው አውቶማቲካሊ። ማይክሮዌቭ ጋር የተያያዘ ላይን ኦፍ ሳይት፣ ፌድ ማርጅን ሞጁሌሽን፣ አዳፕቲቭ ኮድ ሞጁሌሽን፣ ክሮስ ፖላራይዜሽን፣ ኢንተርፈረንስ ካንስሌሽን የሚባሉ ፖርቶች አሉ። ላይን ኦፍ ሳይት ማለት አንዱ ማይክሮዌቭ ከሬሲቨሩ እና ከትራንስሚተሩ ሳይድ ያሉት ማይክሮዌቮች ላይን ኦፍ ሳይታቸው ትይዩ መሆናቸውን የሚያሳየን ወርድ ነው። ትይዩ መሆንም አለባቸው። ኤግዛክትሊ ትራንስሚት የሆነውን ሲግናል አኩሬትሊ ጉድ ሬሲቭድ ሲግናል እንዲኖረም ማለት ነው። ፌድ ማርጅን ዲፈረንስ ቢትዊን ኖርማል አርኤስኤል ኤንድ ዘ ሬሲቨር ትሬሾልድ፣ ከሬሲቨሩ ሳይድ ያለው ማይክሮዌቭ ወይም ዲቫይስ ኤክስፔክት የሚያደርገው ኮንፊገር የተደረገለት ትሬሾልድ ሲግናል ሌቭል አለ። የሚቀበለው ደግሞ አክቹዋል ሲግናል ሌቭል አለ። የዛ ዲፈረንሱን ነው ፌድ ማርጅን የምንለው ማለት ነው። ሞጁሌሽን ያው ሜቶድ ኦፍ ሪፕሬዘንቲንግ ኢንፎርሜሽን ሲግናሉን ወይም ሎው ፍሪኩንሲ ሲግናልን በሃይ ፍሪኩንሲ ራዲዮ ካሪየር ሚክስ አድርገን ትራንስሚት የምናደርግበት ቴክኒክ ነው። የተለያዩ አይነት ሞጁሌሽን ቴክኒኮች አሉ። ኳድራይቴብል ፌዝ ሽፍት ኪይንግ የሚባል አለ። 16 ኳም፣ 64 ኳም፣ 256 ኳም የሚባለው አለ። ሃይ ኦርደር ሞጁሌሽን ካን ፕሮቫይድ ሃይር ካፓሲቲ ነው። እነዚህ
የምንጠቀማቸውን ነምበር ኦፍ ቢቶች ነው ኢንዲኬት የሚያደርጉት። ነምበር ኦፍ ቢቱ በጨመረ ቁጥር ትራንስሚሽን ኳሊቲው እየጨመረ ይሄዳል ማለት ነው። አዳፕቲቭ ኮድ ሞጁሌሽን ደግሞ አውቶማቲካሊ ቼንጅስ ሞጁሌሽን ኮዲንግ አኮርዲንግ ቱ ዘ ሊንክ ኮንዲሽን ማለት ነው። እንዳየነው መጀመሪያ ወር ኮንዲሽን እንደዚህ ሊሆን ይችላል። ወር ኮንዲሽን ላይ ግን ለምሳሌ 256 ኳድሬቸር አምፕሊቲዩድ ሞጁሌሽን ሲጠቀም የነበረ ሲስተም ባለው ሪል ኮንዲሽን መሰረት አዳፕቲቭ ኮድ ሞጁሌሽን ሙድ ውስጥ ሊገባ ይችላል ማለት ነው። ሞጁሌሽን ቴክኒኩን ባይ ዲፎልት ሊቀይር ይችላል። ኤክስፒአይኪ ማለት ደግሞ ክሮስ ፖላራይዜሽን ኢንተርፌረንስ ካንስሌሽን ማለት ነው። ሁለት ሲግናሎችን በተመሳሳይ ቻናል ግን የተለያየ ፖላራይዜሽን አሳይን አድርገን ትራንስሚት የምናደርግበት ኢንተርፌረንስ ካንስል የምናደርግበት ሜትር ነው። allows two differently polarized signals to use the same frequency channel while reducing cross polarization interference ማለት ፍሪኩዌንሲያቸው ተመሳሳይ ቻናላቸውም ተመሳሳይ በተመሳሳይ ቻናል ግን ሁለት ሲግናሎች በተለያየ ፖላራይዜሽን ትራንስሚት የምናደርግበት እና ኢንተርፌረንስ እና ኖይዝ ፕሪቨንት የምናደርግበት ሜትር ነው ማለት ነው። ሶ ኪ ትራንስሚሽን ተርም ሳመሪው ምንድን ነው? ፍሪኩዌንሲ ሲግናሉ ኦፕሬት የሚያደርግበትን ነው የሚያሳየው። ፍሪኩዌንሲ ስፔሱን ደግሞ ስፔክትረሙ ያሳየናል። ባውንድሪዝ የምንለው ደግሞ ዊድዙን ነው። የፍሪኩዌንሲ ዊድዝ ማለት ነው። ካፓሲቲ ማክሲመም ትራፊኩን ነው ካን ቢ ሰፖርትድ አክቹዋል ዳታውን ስሩፕት እንላለን። ዩቲላይዜሽን ፐርሰንቴጅ ኦፍ ካፓሲቲ ዩቲላይዝድ የሆነውን ካፓሲቲ ደግሞ ዩቲላይዜሽን እንላለን። ኮንጀንክሽን ትራፊክ ዲማንዱና አክቹዋል ካፓሲታችን ሜጀር የምናደርግበት ሜትር ነው። ላተንሲ ዲሌዩ ነው። ጂተር ቫሪዬሽን የዲሌዩ ቫሪዬሽን ነው። የተለያዩ ፓኬቶች በተለያየ ዲሌይ ቫሪዬሽን ሲደርሱ አቴኑዌሽን ሲግናል ሎስ ነው። አርኤስኤ ሲግናል ሌቭል ነው። ሲግናል ቱ ኖይዝ ሬሽዮ ሪሌቲቭ ቱ ኖይዝ የሲግናሉን ስትሬንግዝ የምንለካበት ነው። ቢት ሬት ኤረር፣ አዳፕቲቭ ኮድ ሞጁሌሽን፣ ክሮስ ፖላራይዜሽን፣ ኢንተርፈረንስ ካንስሌሽን አይተናል። ከዚህ በኋላ ወደ ትራንስሚሽን ዲፕሊ እንገባለን ማለት ነው። ጥያቄ አስተያየት ወይም ኮሜንት ካላችሁ ከስር መጻፍ አትርሱ። ቴሌኮም ትራንስሚሽን የምንለው በአጠቃላይ ሲግናል ከስልካችን ወደ ክላውድ ወይም ወደ ኮር ኔትወርኩ ወይም አጠቃላይ ወደ ዓለም እንዴት ፍሎ እንደሚያደርግ ሲግናል ሃው ኤ ሲግናል ትራቨልስ ፍሮም ዩር ፎን ቱ ዘ ወርልድ ነው ዲል የሚያደርገው ትራንስሚሽን ቴሌኮም ትራንስሚሽን የሚያጠነው ማለት ነው። ሶ ዘ ሳይንስ ኦፍ ትራንስፖርቲንግ ቮይስ ቪዲዮ ኤንድ ዳታ አክሮስ ኢንተርኮኔክትድ ኔትወርክስ ኢዝ ኮልድ ትራንስሚሽን ማለት ነው። ቴሌኮም ትራንስሚሽን ሚዲየሙ ራዲዮ ዌቭ ሊሆን ይችላል፣ ዋየርለስ በማይክሮዌቭ በዚህ መግቢያ ላይ እንዳወራሉ ሊሆን ይችላል፣ ፋይበር ኦፕቲክ ሊሆን ይችላል በፋይበር እና የተለያዩ ስዊችንግ ሲስተሞች ይኖራሉ። ፐርፐዙ ሰርቫስ ዘ ኮር ባክቦን ኢኔብሊንግ ሲምለስ ቴሌፎኒ ኢንተርኔት ኤንድ መልቲሚዲያ ስትሪሚንግ ማለት። ስለዚህ ትራንስሚሽን ሳይንስ ካላየን ስለ ትራንስሚሽን ሊንክ ፕሮፐርሊ ዲዛይን ካላደረግን አንደርስታንድ ካላደረግን ፕሮፐር የሆነ ኢንተርኔት ቴሌኮሙኒኬሽን ኤንድ ዚስ ወርልድ ቴክኖሎጂ ሊኖር አይችልም ማለት ነው ዊዛውት ፕሮፐር ትራንስሚሽን። ሶ ኪ ኮምፖነንት ኦፍ ቴሌኮም ትራንስሚሽን ሴልፎን አለ፣ ዋየርለስ ሲግናል ራዲዮ ሲግናል ጀነሬት ይሆናል። ቢቲኤስ ታወር አለ፣ በአቅራቢያችን ያለው የቴሌኮም ታወር ማለት ነው። ከስልካችን የሚመጣውን ሲግናል ተቀብሎ ትራንስሚት ያደርጋል ዋየርለስ ከሳይት ወደ ሳይት። እዛ ቢቲኤስ ውስጥ ቢቢኦ አለ፣ ቤዝ ባንድ ፕሮሰሲንግ ዩኒት ኦሪጂናል ሲግናሉ ፕሮሰስ የሚደረግበት ኮድ የሚደረግበት ማለት ነው። ዘንድ በአቅራቢያችን ካለ ታወር ገብቶ ሲግናሉ ፕሮሰስ ከተደረገ በኋላ ወደ ሌላ ታወር ዋየርለስሊ እርስ በርስ ኮሚኒኬት እያደረጉ ቴሌኮም ታወሮች ወደ ኮር ኔትወርኩ ፍሎ ለማድረግ ወደ አግሪጌት ሳይቶች ፍሎ ለማድረግ ግን ወደ አንድ አግሪጌት ሳይት ይገባና ፒቲኤን የሚባል ዲቫይስ አለ። ይሄ ፒቲኤን እንደ ራውተር ሰርቭ ያደርገናል ማለት ነው። አግሪጌት አድርጎ ከተለያየ ቢቲኤስ ኔትወርኮች የሚመጡትን ትራፊኮች አግሪጌት አድርጎ ወደ ኮር ኔትወርኩ ራውት የሚያደርግልን ነው። ከፒቲኤን በኋላ ለትራንስሚሽን ብዙ ሲግናል መልቲፕሌክስ አድርገን አቬሌብል የሆነውን ባንድዊድዝ ፕሮፐርሊ ዩቲላይዝ ለማድረግ እና ካፓሲቲ ኢንክሪዝ ለማድረግ ዲደብሊውዲ ዲቫይሶች አሉ። ደንስ ዌቭ ዲቪዥን መልቲፕሌክሲንግ ማለት ነው። ሎንግ ዲስታንስ ትራንስሚት ለማድረግ ሃይ ካፓሲቲ እንዲኖረን እነሱን እንጠቀማለን። ዘን ወደ ኮር ኔትወርክ ይደርሳል ማለት ነው። አጠቃላይ ሁለት ላየር አለው።
ሶስት ኮመን ላየሮች አሉ ትራንስሚሽን ላየሮች። አንደኛው አክሰስ ላየር ነው። ከስልካችን ወደ ቢቲኤስ ታወሩ ያለውን ከዛ ቢቲኤስ ታወር ውስጥም ያለውን ፕሮሰስ አንድ ላይ አክሰስ ላየር ላይ ግሩፕድ ናቸው። ኤንዲዘሩ ጋር የምንገናኝበት ማለት ነው። ኤንዲዘሩ የሆነ ሞባይል እና ኔትወርክ የሚገናኙበት ፓርት አክሰስ ላየር ነው። ደን ከዚህ ኔትወርክ ታወር ከወጣ በኋላ ሎንግ ዲስታንስ ትራንስሚት ለመሆን ወደ ኮር ኔትወርኩ ፍሎ ለማድረግ በአግሪጌሽን ላየር ሰከንድ ላየሩ አግሪጌሽን ላየር ይባላል። በፒቲኤን አግሪጌት ተደርጎ ራውት ይደረጋል ሪጅናሊ ማለት ነው። ኮር ላየር ደግሞ ኢንተርናሽናሊ ኢንተርኔት ጋር ኮኔክት የምንሆንበት ወርልድ ጋር ኮኔክት የምንሆንበት ሌቭል ነው ማለት ነው። ሶ ዲቴይል ስናይ አክሰስ ላየር ኢዝ ዘ ኢንትሪ ፖይንት ኮኔክቲንግ ኢንድ ዩዘር ዲቫይስስ ስማርትፎን፣ ላፕቶፕ ሊሆን ይችላል ዳይሬክትሊ ቱ ዘ ኔትወርክ ወደ ቴሌኮም ታወሮቹ ኮኔክት የምንሆንበት ላየር ነው ማለት ነው። ኮንቨርት ፊዚካል ሲግናሎች ራዲዮ ዌቮችን ወይም በፋይበር የመጣ ላይት ሲግናልም ቢሆን እዚህ አክሰስ ላየር ላይ ፕሮሰስ ይደረጋል፣ ኮንቨርት ይደረጋል ከኤሌክትሪካል ወደ ኦፕቲካል፣ ከኦፕቲካል ወደ ኤሌክትሪካል፣ ከዲጂታል ወደ አናሎግ ኮንቨርት ይደረጋል፣ ፕሮሰስ ይደረጋል፣ ኦተንቲኬት ይደረጋል። ዘን ወደ አግሪጌሽን ላየር ይሄዳል ማለት ነው። ወርኪንግ ፕሪንሲፕሉ ይህንን ይመስላል። ሴልፎን ሴንድ ሲግናል ያደርጋል፣ ዌቡ ትራቭል ዋይርለስሊ ትራቭል ያደርጋል። ዘን ቢቲኤስ ታወር ላይ ይገባል። እዛ ቢቲኤስ ታወር ውስጥ ቢቢዩ ፕሮሰስ ያደርግና ወደ አግሪጌሽን ላየር ወደ ፒቲኤን ዲቫይስ ይልክልናል ማለት ነው። ትራንስፖርት ኔትወርክ ወይም አግሪጌሽን ላየር የምንለው ደግሞ acts as a regional funnel bridging the access layer to the core network ማለት ነው። collects data from local access points like BTS ታወሮች ማለት ነው። ከነዛ ኮሌክት ያደረገውን ትራፊክ አግሪጌት አድርጎ ፓኬት ስዊቺንግ ይሰራልናል። ቮይሶችን፣ ቪዲዮዎች፣ ዌብ ዳታ ዩዚንግ ፒቲኤን ኦቨር ፋይበር ኦፕቲክ ቱ ዘ ራዲዮ ሊንክ ፕሮሰስ ያደርግልናል ማለት ነው። ወርኪንግ ፕሪንሲፕሉ ዲጂታል ሲግናል ከቢቲኤስ ታወር ይመጣለታል፣ ወደ ፒቲኤን ይገባል። ዘን ፒቲኤን ኦርጋናይዝ ያደርጋል፣ ራውት ያደርጋል፣ ፓኬቶችን ኤፊሽንትሊ ራውት ያደርግልናል። ኢንሹር ሎው ዲሌይ ሌተንሲው ሎው በሆነ ሚሊሰከንድ ሃይሊ ሪላያቢሊቲ ጠብቆ ወደ ኮር ኔትወርክ ወደ አግሪጌሽን ላየር ወደ ኮር ላየር እንዲገባ ያደርጋል ማለት ነው። ሌላው ኮር ላየር ነው። ሶስተኛው ላየር ዴፊኔሽኑ ሴንትራል ባክቦን ኦፍ ቴሌኮሙኒኬሽን ዲዛይንድ ፎር አልትራ ሃይ ስፒድ ሎንግ ዲስታንስ ትራንስሚሽን ትራንስፖርት አክሮስ ግሎባል ኢንፍራስትራክቸር ማለት ነው። አጠቃላይ ዓለም ጋር ኮር ኔትወርክ ጋር ወርልድ ጋር የምንገናኝበት ላየር ነው ይሄ። ሲግናሎች ራውት የሚደረጉት ኢንተርናሽናሊ የዚህኛው ላየር ላይ ነው ማለት ነው። ኮር ላየሩ ላይ ነው። ማሲቭ ስሩፑት ሃንድልስ ሃይ ካፓሲቲ ሎንግ ዲስታንስ ትራንስሚሽን ይኖረዋል። ግሎባል ባክቦን ኢንተርኮኔክሽን ኮኔክትስ ሪጅናል አግሪጌሽን ኔትወርክስ ቱጌዘር ያደርጋል ማለት ነው። አጠቃላይ በኤግዛምፕል ስናያቸው አክሰስ ላየሩ ልክ የሆነ አንድ ከተማ ውስጥ እንዳለ መንገድ እዩት። አንድ ከተማ ውስጥ እንደዚህ ብዙ መንገዶች ሊኖሩ ይችላሉ። አክሰስ ላየሩም ላይ ብዙ ይዞር ይኖራል። ብዙ ቴሌኮም ታወሮች ሊኖሩ ይችላሉ። ላይክ አንድ ከተማ ውስጥ ያሉ መንገዶች ወደ ሌላ ከተማ ደግሞ ኮኔክት የሚሆኑበት ሜይን ሮድ እንዳለ ሁሉ በአግሪጌሽን ላየር ከብዙ ሴል ታወሮች ኮኔክት የሆነ ትራፊክ ወደ አግሪጌሽን ወደ ኮር ኔትወርክ አግሪጌትድ ሆኖ ወደ አግሪጌሽን ላየር ይገባል ማለት ነው። ወደ አግሪጌት ሳይቶች ወይም ሴንተር ወደሆኑ ሀብ ሳይቶች ኮሌክት ይደረጋል ማለት ነው። ዘን ከዛ አግሪጌሽን ደግሞ ወጥቶ ወደ ኮር ላየር ወደ ሴንተር ኔትወርኩ ይገባል ማለት ነው። ላይክ የአንድ ከተማ መንገዶች በሆነ ዋና መንገድ ከሌላ ከተማ መንገድ ጋር እንደሚገናኙ የሁሉም ከተሞች መንገድ ደግሞ ኢንተርኮኔክት ነው ወደ ሴንተር እንደሚገናኙ ከዛ ደግሞ አንድ ሀገር እንደገና ወደ ሌላ ሀገር እንደሚገናኝ ስሩ ኤርም ሊሆን ይችላል፣ ስሩ ጀልባም ሊሆን ይችላል። ላይክ ኮር ኔትወርኩን እንደዛ አስቡት፣ ኢንተርናሽናል ኮኔክት እንደሚያደርግ ሬል ያስቡት ማለት ነው። ይህንን ይመስላል ላየሮቹ። ቀጣይ ስለ ትራንስሚሽን ሊንክ እናያለን። ጥያቄ ካላችሁ ኮሜንት አድርጉልኝ፣ ሰብስክራይብ አድርጉ ቻናሉን። ቴንክ ዩ